Hello everyone, we're back again. ባለፈው ፓርት 1 አይተን ነበር አይደል? ስለ resistant environmental change ስን ዛሬ ፓርት 2 ላይ ነን። ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com ጆይን አድርጉ። የተለያዩ AI supportive questionnaires ታገኛላችሁ። And of course our YouTube channel, don't forget subscribe and leave your comment. And also አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናል ላይ አስቀምጡልን። So over exploitation የሚለውን ሐሳብ እንመለከታለን። So ሰዎች environmenትን they need it አይደል? they need the environment ምን ለማድረግ survive ለማድረግ ግዴታ ያስፈልጋቸዋል አይደል? ለምሳሌ የምግብ፣ የውሃ፣ የሼልተር ቤዚክ የሆኑ ኒዶች ያስፈልጋቸዋል in order to survive. but ሰዎች ደግሞ ምንድነው rapid የሆነ population ከመጣ ግን ምንድነው rapid population ከመጣ ብዙ ዲማንድ አለ ማለት ነው አይደል? ቅድም እንዳለው ሰርቫይቭስ ነው ያልኩት። ከሰርቫይቭ ወደ ምን ወደ ሞር ዲማንድ እንሄዳለን ማለት ነው። ቅድም ለእያንዳንዱ ሰው ቤት፣ ምግብ፣ ውሃ ያስፈልገናል ብለናል። ፖፑሌሽኑ በጣም እየበዛ ሲሄድስ ብዙ ምግቦችን ያስፈልጋል፣ ብዙ ውሃ ያስፈልገናል፣ ብዙ መሬት፣ ብዙ ቤት። ለምን ለነዚህ ሁሉ ሰዎች እነዚህ ነገሮች ያስፈልጋል። ሶ ከሰርቫይቭ ማድረግ ብቻ ሞር ወደ ዲማንድ ሳይድም እንመጣለን። ሶ ኦቨር ኤክስፕሎይቴሽን የምንለው መቼ ነው ኦከር የሚያደርገው? where resources are harvested faster than their natural regeneration rates አይደል? ተመልሰን ከምናገኛቸው ሪጀነሬሽናቸው ይልቅ እኛ ኦቨር ኤክስፕሎይት ስናደርግ በጣም ቶሎ ስንጨርሶ ነው። what does that mean? okay, for example ለምሳሌ አንድ mature የሆነ forest or ጫካ regenerate ለማድረግ ተመልሶ ምን ለማድረግ regrow አይደል? ተመልሶ ለማደግ ምን ያስፈልጋል? almost 50 እስከ 100 አመታት ያስፈልጋል አይደል? let's say ground water አይደል? የጉድጓድ ውሃ ምን ያስፈልጋል? almost refill ለማድረግ ተመልሶ ለመሞላት አይደል? ያንን ውሃ ለመሞላት የጉድጓድ ውሃ almost thousands of years አይደል? ብዙ ሺህ አመታት ሊያስፈልገን ይችላል። ሰዎች ግን ምንድነው ለምሳሌ ይሄንን ጫካ በ50 በ100 አመት ተመልሶ ለሚያድገው ለምሳሌ ያንን ብዙ ጫካ ብናፈርስ ብንቆራርጥ almost ሙሉ ጫካ ተመልሶ ለማደግ 50 100 ይፈጃል አይደል? እኛ ግን ምንድነው almost በ5 አመት ልንጨርሰው እንችላለን። ግራውንድ ዋተርስ or የጉድጓድ ውሃ ሪፊል ለመሆን ተመልሶ ለመሞላት ብዙ ሺህ አመታትን ይፈልጋል ብለናል። እኛ ግን ምን ላደርግ እንችላለን? ብዙ አመታት 10 አመታት ውስጥ ድራይድ አፕ አይደል እንዲደርቅ ቶሎ ልንጨርሰው እንችላለን። ለምሳሌ ይሄንን ስክሪፕቶ እና ይሄንን ምጽፍበትን አላችሁ እንበል አይደል? or like አንድ ስክሪፕቶ አላችሁ እንበል። ሁለት ስክሪፕቶ አላችሁ እንበል። let's say ሁለት ካላችሁ አንዱን ብትጠቀሙ at least አንዱ አላችሁ አንዱ ይተርፋችኋል። there's no issue with that አይደል? but ለምሳሌ አንድ ስክሪፕቶ ብቻ ነው ያላችሁ እንበል። ይሄ ስክሪፕቶ ደግሞ የትም ቦታ አይገኝም። ከአንድ ነጋዴ ሱቅ ከምታውቁት ሸምሱ እንበለው ከሸምሱ ብቻ ነው የሚገኘው። ሸምሱ ደግሞ ይሄንን ስክሪፕቶ ቶሎ አያመጣው። ሜቢ 5 ወራት ሊፈጀው ይችላል አይደል? just imagination ነው። ከሌላ ሀገሮች ከዱባይ ነው የሚመጣው ብለን እናስብ። ይሄንን ስክሪፕቶ ለማምጣት almost 5 ወር መጠበቅ አለባችሁ። ይሄ ምን ማለት ነው? ተመልሰን ያንን ነገር ከምናገኘው ፍጥነት ይልቅ እኛ ቶሎ ከጨረስነው ነው አይደል? ለምሳሌ ሸምሱ ይሄንን እቃ ለማምጣት 5 ወራት ይፈጃል ብለናል። እኛ ግን ተዝረክርከን ሜቢ ኬርለስ ሆነን እየወረወርነው እየሰበርነው ሊሆን ይችላል። ኦቨር ኤክስፕሎይቴሽን ማለት መልሰን ከምናገኘው ይልቅ ያንን ሪሶርስ ከመጠን በላይ ስንጠቀመው ነው። ኦኬ ኮንሲኩዌንሱ ምንድነው? ራፒድ ዲፕሊሽን ኦፍ ሪሶርሳችንን በጣም ስንጠቀም ምን ያደርጋል? አንደኛ ኢኮኖሚክ ኦር ኢኮሎጂካል ኤክስቲንክሽንን ያመጣብናል። ኢኮኖሚክ ኤክስቲንክሽን ምንድነው? ኢኮሎጂካል ኤክስቲንክሽን ምንድነው? እንመለከታለን። የመጀመሪያው ኢኮኖሚክ ኤክስቲንክሽን። let me move outside of the frame. ኢኮኖሚክ ኤክስቲንክሽን የምንለው ለምሳሌ መሬት ውስጥ አንዳንድ አካባቢዎች ምን አይነት ማዕድን አላቸው? የተለያዩ ወርቆች አሉት። ኢኒሻሊ ከብዙ አመታት በፊት ወርቅን on the surface አይደል
መሬቱ እላዩ ላይ ነበር የሚገኝ። መሬቱ ላይ እላዩ ላይ ስላችሁ ያው መሬት ላይ እየሄድን ወርቅ እናገኛለን እያልኩ ሳይሆን ሞር ወደ መሬቱ ቀርቦ ነው ያለው። ሶ አዝ ዩ ካን ሲ በኢሜጁ እንደምትመለከቱት ይሄ ሰውዬ ብዙም ጉልበት ሳያወጣ ቶሎ ቆፍሮ ማግኘት ይችላል። ሞር ወርቁ ምንድነው ወደ ሰርፌስ ላንድ ወደ መሬቱ ቅርብ ስለሆነ ኢዚ ቱ ዲግ አይደል ቆፍረን ልናገኘው እንችላለን። በት ብዙ ሺህ ዓመታት በኋላ ምን እየሆነ መጣ? ይሄ ወርቅ ወደ ውስጥ ኢዚ ልበለው እዚህ ጋር ወደ ውስጥ እየገባ ሄደ። ሶ ምን ሆነ? ሞር ዲፕ አንደር ግራውንድ እንበለው ወደ ታች እየገባ ሄደ። ሶ ሞር ዲፕ አንደር ግራውንድ ሲሆን ምንድነው ያንን ወርቅ ኢዚሊ እየቆፈርን ሜቢ በሰዎች ጉልበት ማግኘት አንችልም። ሶ በዚህ ምክንያት የተለያዩ ማሽኖችን አይደል ማሽኖች ያስፈልጉናል። የተለያዩ ትራክተሮችን ያስፈልጉናል አይደል ትራክተርስ ብዙ ነገር ምክንያቱም ኢዚሊ ወደ መሬቱ ቀርቦ ስለማይገኝ ብዙ መቆፈር አለብን። ሶ በዛን ጊዜ ምን ያስፈልገናል? ብዙ ሌበረርስ አይደል ብዙ ሰራተኞች ያስፈልገናል። ብዙ መኒ አይደል ይሄ እነዚህ ትላልቅ ማሽኖችን ትራክተሮችን ብዙ ነገር ያስፈልገናል። ሶ ይሄ ምን ማለት ነው? ሶ አንድን ወርቅ ቶሎ አግኝተነው ብንሸጠው ምንድነው ወርቅ ነው ብዙ ብር ያስገኝልናል አይደል። ዲፕ አንደርግራውንድ ሲሆን ግን ምንድነው ብዙ ማሽኖች ትላልቅ ማሽኖች መፈለግ አለብን። ሶ ለነሱ ደግሞ ብዙ ወጪ መክፈል አለብን። ብዙ ሰራተኛ መቅጠር አለብን። ሰራተኛ ደግሞ ብዙ ወጪ ያስፈልጋል። ሶ ምንድነው ወርቁን አግኝተን ከምንሸጠው ይልቅ ወርቁን እስከምናወጣ የምናወጣው ወጪ ፕሮሰስ አይደል ብዙ ስለሆነ ሰዎች ሊተውት ይችላሉ። ሶ አምባክ ሶ ምን እንለዋለን? ኢኮኖሚክ ኤክስቲንክሽን ማለት ሶ ሪሶርስ አለን አይደል we have the resource but afford ማድረግ ስላልቻልን አይደል። ሶ ለምሳሌ ቅድም እንዳለው ወርቁ አለን ወርቁ መሬት ስር ነው but ከመሬቱ ስር ለማውጣት ብዙ ማሽኖችን ትላልቅ ማሽኖችን ማውጣት አለብን። ብዙ ሰራተኛን ማምጣት አለብን አይደል። ሶ ያንን ሪሶርስ ማግኘት ስላልቻልን አፎርድ ማድረግ ስለማንችል ሶ እንተዋለን ማለት ነው ሪሶርስ ኤክስቴንሽን። ምክንያቱም ሰዎች ይሄን ሁሉ ልፋት ከማውጣ ብንተው ይሻላል እንደሚባባሉት ማለት ነው። ሶ ሌላኛው ኢኮሎጂካል ኤክስቲንክሽን አይደል። ሶ ሁለት ሀሳብ አለ አይደል። ኢኮሎጂካል ኤክስቲንክሽን አለ፣ ባዮሎጂካል ኤክስቲንክሽን አለ። ሶ ለምሳሌ ባዮሎጂካል ኤክስቲንክሽን የምንለው ምን ማለታችን ነው? ባዮሎጂካል ኤክስቲንክሽን ማለት ሙሉ በሙሉ ዲስትሮይ ሲሆን ነው አይደል። ለምሳሌ የሆነ አካባቢ የተለያዩ እንስሳቶች ጫካ ውስጥ የሚኖሩ ነበር። ሶ ሙሉ በሙሉ ጫካው ይፈርሳል ኦር እዛ ውስጥ የሚኖሩ እንስሳቶች ሙሉ በሙሉ ሲጠፉ ባዮሎጂካል ኤክስቲንክሽን እንለዋለን። ኢኮሎጂካል ኤክስቲንክሽን የምንለው ደግሞ ምንድን ነው? ሶ ሌት ሚ ሙቭ አውትሳይድ ኦፍ ዘ ፍሬም አጌን። ሶ እዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን ወይ ደግሞ በዌብሳይታችን ላይ ማግኘት ትችላላችሁ። መልካም የጥናት ጊዜ